ነዳጅ ሲጨምር የኤሌክትሪክ ተሽከርካሪዎች ለምን የዋጋ ጭማሪ ያደርጋል? ቴውስ ምንድነው የሚሉ መረጃዎችን ይዘን መጥተናል። በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተሰምቷል። የትራንስፖርትና ሎጂስቲክስ ሚኒስቴር ጋዜጣዊ መግለጫ የሰጠ ሲሆን የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪን አቅርቧል። ዝርዝር መረጃ ተሰሙታላችሁ። ከፍተኛው የኢራን ባለስልጣን አሊ ላርጃኒ መገደላቸው እየተዘገበ ይገኛል። ዝርዝር መረጃዎችን ይዘን ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? ይህንም የተመለከተ መረጃ ይዘንላችኋል። ፕሬዝዳንት ትራምፕ በሆርሙዝ ሰርጥ ጉዳይ ለማገዝ ጉጉት ያልታየባቸው ያሏቸውን አገራቶችን ወቀሱ። ከአሜሪካ እስከ እስያ የነዳጅ ቀውስን ለመቋቋም የወጡ አዳዲስ መመሪያዎች አሉ። የተለያዩ ሀገር መመሪያዎችን እናስደምጣቸዋለን። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንቆያችሁ። በዚህ ሰዓት የተሰሙ እነዚህና ሌሎች መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ነዳጅ ሲጨምር የኤሌክትሪክ ተሽከርካሪዎች ለምን የዋጋ ጭማሪ ያደርጋል? በቅርብ ጊዜ በመንግስትና በግል ባለሀብቶች ትብብር ወደ ስራ የገቡት የኤሌክትሪክ ታክሲዎችና የከተማ አውቶቡሶች የነዳጅ እጥረትን ለመቅረፍና ለከተማችን ትራንስፖርት ዘመናዊ መፍትሄ ለመስጠት ታስበው የቀረቡ መሆናቸው ይታወቃል። ሆኖም ግን አሁን ላይ እየታዘብን ያለነው ሂደት ብዙዎችን ግራ የሚያጋባ ሆኗል። የነዳጅ ዋጋ ጭማሪን ተከትሎ ምንም አይነት ነዳጅ የማይጠቀሙት የኤሌክትሪክ ተሽከርካሪዎች በተመሳሳይ ሁኔታ የታሪፍ ጭማሪ ሲያደርጉ እየተስተዋለ ይገኛል። እዚህ ጋር አንድ ትልቅ ጥያቄ ይነሳል። የኤሌክትሪክ ተሽከርካሪዎች ዋነኛ ፋይዳ የባለቤቱን ወጪ መቀነስና ለተጠቃሚው ማህበረሰብ የተሻለ ዋጋ ማቅረብ ካልሆነ ጥቅማቸውስ ምኑ ላይ ነው? ሁሉም የፍጆታ እቃዎች ዋጋ እየጨመረበት ላለው ተጠቃሚ እነዚህ አማራጮች እፎይታ ሊሆኑ ሲገባ የጭማሪው አካል መሆናቸው አሳሳቢ ነው። ይህ አካሄድ የኤሌክትሪክ ተሽከርካሪዎችን የገበያ ተወዳዳሪነት ከመቀነሱም ባለፈ ህዝቡ በቴክኖሎጂ ላይ ያለውን እምነት ሊሸረሽር ይችላል። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ ኮሜንት ላይ ሀሳባችሁን አሳውቁ። የኤሌክትሪክ ተሽከርካሪዎች የታሪፍ ጭማሪ ከምን የመነጨ ይመስላችሁ? መንግስትስ በዚህ ረገድ ምን አይነት የቁጥጥር ስርዓት ቢዘረጋ ይሻላል? ሀሳባችሁ በኮሜንት አጋሩን። ውድ ተመልካቾቻችን ወደ ቀጣይ መረጃዎች እናልፍ። በቀይ ባህር ላይ በደረሰ የጀልባ መገልበጥ አደጋ የበርካታ ኢትዮጵያውያን ሕይወት ማለፉ ተዘገበ። ትናንት መጋቢት 7 ቀን 2018 ዓ.ም ምሽት ከየመን ወደ ጅቡቲ ይጓዙ የነበሩ በርካታ ኢትዮጵያውያን ስደተኞች የተጫኑባት ጀልባ በቀይ ባህር ላይ በመገልበጥ የብዙዎች ሕይወት ማለፉ ተነግሯል። ተጓዦቹ በሳውዲ አረቢያ ያለ ህጋዊ ሰነድ ሲሰሩ የቆዩ ሲሆኑ ወደ ሀገራቸው ተመልሰው በህጋዊ መንገድ የመኖሪያ ፍቃድ ለማውጣት በጉዞ ላይ እንዳለ ይህ አደጋ እንዳጋጠማቸው ታውቋል። ኢትዮጵያውያኑ በህገወጥ ደላሎች አማካኝነት አደገኛውን የባህር ጉዞ ለማቋረጥ ሲሞክሩ ለዚህ አሳዛኝ እልቂት መዳረጋቸውም ታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ጋዜጣዊ መግለጫ የሰጠ ሲሆን የኢትዮጵያና የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ ኢትዮጵያ ባለፉት ጥቂት ዓመታት በክቡር ጠቅላይ ሚኒስትር አብይ አህመድ ቀዳሚ መሪነት ሀገርን ከውጭ ጥገኝነት ለማላቀቅና የራስን የተፈጥሮ ጸጋ ጥቅም ላይ ለማዋል የትራንስፖርት ዘርፉን ወደ ኤሌክትሪክ ኃይል የማሸጋገር መርሃ ግብር አንዱ ዋነኛው ስኬት ነው። በአሁኑ ወቅት በመካከለኛው ምስራቅ በተከሰተ ጦርነት ምክንያት የዓለም የነዳጅ ገበያ ለከፍተኛ መናጋትና አደጋ በተጋለጠበት ወቅት ክቡር ጠቅላይ ሚኒስትሩ ከ4 ዓመታት በፊት የነደፉትን በልዩ ማበረታቻ እንዲደግፉ ያደረጉት የኤሌክትሪክ ተሽከርካሪዎች ፖሊሲ ዛሬ ላይ ሀገርን ከፈተና የሚታደግ ብልህና አርቆ አሳቢ ውሳኔ መሆኑን በተግባር ተረጋግጧል። ስንዴን በራስ አቅም በመተካት የተመዘገበው ታሪካዊ ድል ዛሬ በነዳጅ ዘርፍም እንዲደገም መንግስት በቁርጠኝነት እየሰራ ይገኛል። በመሆኑም ወቅታዊና ዓለም አቀፍ ጫና ለመቋቋምና የሀገርን ኢኮኖሚ በዘላቂነት ለመታደግ የሚከተሉትን 4 ዋና ዋና ነጥቦችን በሁሉም የህብረተሰብ ክፍሎች በመንግስትና በግል ተቋማት ዘንድ ተግባራዊ እንዲሆኑ ጥሪ ቀርቡ። አንደኛ፣ የቴክኖሎጂ ሽግግርና የኃይል አጠቃቀም ኤሌክትሪክ መኪናዎችን መጠቀም እንደ ሀገር ባህል በትኩረት ማዳበር፣ ከነዳጅ ወደ ኤሌክትሪክ ሽግግር፣ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል፣ እንዲሁም በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራን ማጠናከር፣ ከባድ ተሽከርካሪዎች እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ፣ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ መንግስት የግል ዘርፉን በቅንጅት እንዲሰሩ ማድረግ። ሁለተኛ፣ የመንግስትና የህዝብ ትራንስፖርት ሚና የመንግስት ተሽከርካሪዎች በክልልና በፌዴራል ደረጃ ያሉ ሁሉም የመንግስት የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዘሩ በማድረግ የጀመርነውን ሀገራዊ እቅድ ወደ ተሟላ ተግባር ማሸጋገር። የህዝብ ትራንስፖርት ባሶች፣ ባቡርና ሌሎች የህዝብ ትራንስፖርት አገልግሎቶች በስፋትና በአግባቡ መጠቀም አገልግሎቱን በወጣለት ታሪፍ መርሃ ግብር ያለመቆራረጥ እንዲሰጥ በትብብር መስራት። ሶስተኛ፣ የአጠቃቀምና የአነዳድ ባህል ለውጥ የግል ተሽከርካሪዎች ገደብ ከአንድ ቤት ውስጥ ብዙ መኪኖች ይዞ መንገድ ከመውጣት ይልቅ በጋራ የመጠቀም ልምድን
ማዳበርና ተግባራዊ ማድረግ። አረንጓዴ ጉዞዎች በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማሳደግ። የአነዳድ ክህሎት ነዳጅንና የካርቦን ልቀትን የሚቀንስ ከሞገደኝነት የጸዳ የአነዳድ ስልጠና ለተሽከርካሪ አሽከርካሪዎች መስጠትና ልምዱን ማዳበር። አራተኛ የጥራት ቁጥጥርና የአካባቢ ጥበቃ ጥገናን መለዋወጫ ወቅታዊ የመኪና ጥገናን ማጠናከርና ኦሪጂናል መለዋወጫዎችን መጠቀም። የጭስ ልኬትና ስታንዳርድ መመሪያን በተሟላ ሁኔታ መተግበርና ሁሉም ተሽከርካሪዎች በኢትዮጵያ ስታንዳርድ የጸደቁ የነዳጅና ጭስ መቆጣጠሪያ ቴክኖሎጂን እንዲጠቀሙ ማለት። ውድ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ወደ ቀጣይ መረጃዎች ስናልፍ ከፍተኛው የኢራን ባለስልጣን አሊ ላርጃኒ መገደላቸውን ተዘግቧል። በመካከለኛው ምስራቅ ያለውን ውጥረት ይበልጥ የሚያባብስ አንድ ከፍተኛ ዜና አሁን ላይ እየተሰማ ይገኛል። ኢራን የደህንነትና የፖለቲካ መዋቅር ቁልፍ የሆኑት አሊ ላርጃኒ እስራኤል ሌሊቱን በሰነዘረችው ድንገተኛ ጥቃት መገደላቸው ተዘግቧል። በእስራኤል የተፈጸመው ይህ የአየር ጥቃት ሌሊቱን የተከናወነ ሲሆን የኢራን ከፍተኛ የደህንነት መረብ ጥሶ መግባቱ ትልቅ መነጋገሪያ ሆኗል። ላርጃኒ ለረጅም ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን የአገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት አባልና ለከፍተኛው መሪ አያቶላ አሊ ኻሜኒ ቅርብ አማካሪም ነበሩ። በቴህራን የደህንነትና የስትራቴጂክ ውሳኔዎች ላይ ትልቅ ተጽዕኖ ያላቸው ሰውም ናቸው። እስራኤል ጥቃቱን ስለመፈጸሟ እስካሁን በይፋ ያረጋገጠችው ነገር ባይኖርም የተለያዩ የዜና ምንጮች ግን ግድያው በእስራኤል ልዩ ኦፕሬሽን መከናወኑን እየገለጹ ይገኛል። ይህ ግድያ በኢራንና በእስራኤል መካከል ቀጥተኛ ጦርነት የመቀስቀስ ከፍተኛ እድል እንዳለውም ተገምቷል። ኢራን ለዚህ ከፍተኛ የደህንነት መዋቅር መፍረስና ለባለስልጣኗ መገደል የምትሰጠው ምላሽ በጉጉትና በስጋት እየተጠበቀ ነው። አሊ ላርጃኒ እንደ ቃሲም ሶሌማን ሁሉ በኢራን ፖለቲካ ውስጥ ትልቅ ስፍራ ያላቸው በመሆኑ የእርሳቸውን መገደል ለቴህራን መንግስት ትልቅ የሞራልና የስትራቴጂክ ኪሳራ ተደርጎም ይወሰዳል። ውድ ተመልካቾቻችን አሁንም አብራችሁን ቆዩ። ወደ ሌሎች መረጃዎች እናልፋለን። ኢራን መሪዎቿን ባጣች ጊዜ እንድትሳትንኮታኮት ጸንታ መቀጠል ቻለች። የአውሮፓውያኑ 1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከአራት አስርተ ዓመታት በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱ ጥቃት ጠቅላይ መሪው አያቶላ አሊ ኻሜኒና ሌሎች ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሰረተ ልማቶችም ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያንን አስተዳደሩን እንዳፈርሱ እየወተወቱ ነው። ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉም ይሞግታል። ለመሆኑ ይህ ኢራን መንግስት እንዴት ነው የተቋቋመው? ከሌሎች የመካከለኛው ምስራቅ ሀገሮች የሚለየውስ እንዴት ነው? ሲቆረጥ መልሶ የሚያቆጠቁጥ መዋቅር። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎችም ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማት፣ ርዕዮተ ዓለማዊ አስተምሮች፣ የልሂቃን አንድነትና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት እንደ ቅርንጫፍ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም በሚገኘው አውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቀሱ። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደም እና የኔቶ አባላት ያሉ ሀገሮች በጦርነቱ ከአሜሪካ ጋር ለመሰለፍ አንገራግረዋል ሲሉም ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየችው አቋም እጅ መገረማቸውንም ተናግረዋል። ትራምፕ ከሁለት ሳምንት በፊት ለምን ተጨማሪ መርከቦችን አትልኩም አልኩ የዩኬ ጠቅላይ ሚኒስትር እውነትም ማድረግ አልፈልግም ነበር ሲሉ የዩናይትድ ኪንግደሙን መሪ ኪር ስታርመርን ወቅሰዋል። አካባቢው ላይ ፈንጅ የሚቀርብ መርከብ እንዳላቸው ይነግሩናል፣ ማድረግ ግን አይፈልጉም። ይህ መጥፎ ነው ያሉት ፕሬዝዳንቱ በዩናይትድ ኪንግደም ደስተኛ አይደለሁም ሲሉም ተደምጧል። ሊሳተፉ እንደሚችሉ አስባለሁ፣ ነገር ግን በጉጉት መሳተፍ አለባቸውም ብለዋል።